ያጂና ነኝ እዚህ ስራ ጀምር ትሰራ ያለ ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባለው። ቤተሰብሽ ራሱ ወላሂ አሰባችሁታል 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር የደህንነት ኑሮ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ እና ለራሳችሁ ነው። ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው። አንድ ልጅ ብዙ ነው። እዚህ መጣችሁ ቤታችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እንዴት ናችሁልኝ? ውድ ፋሚሊ፣ ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ ዛሬ እየላችሁ የመጣሁት እውነት ለመናገር ኢሳም ከልብ እናመሰግናለን ማለት ነው። ሀቂቃ የመዳም ቅመሞች ይሄ ለኛ ነው ማለት ነው። አዳምጡት ማለት ነው። ይሄን ቪዲዮ ሼር አድርጉት ለሁላችሁም ይድረስ ማለት ነው። ምክንያቱም ለኛ ነው መልእክቱ ማለት ነው። እና ከልብ እናመሰግናለን። ትልቅ ትምህርት አለው ሀቂቃ ማለት ነው። የተናገረው ንግግር በጣም እውነት ነው ማለት ነው። የኛን በር የሚያንኳኳ ነው ማለት ነው። ምክንያቱም ቤተሰብም ይሁን ሌላም ሰው ይሁን ኢትዮጵያ ያለ ሰው ቢያንስም ቢያርግም እንደ አሙ ያው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም እንደሚባለው ኑሮ ቢከብዳቸውም ባይከብዳቸውም የራሳቸውን ህይወት እየኖሩ ነው ቢያንስም ቢያርግም ማለት ነው። እና እኛ ደግሞ የነዋሪ አኗኗሪ ነን ማለት ነው። ስንገባ ሀቂቃ እኛ ለራሳችን ብራችንን ሴፍ ካላደረግን ካላኖር በስነ ስርዓት ምን ላይ እንደዋለ የሰራ ነው ካልጠየቅን ካልተከታተልን መጨረሻ ላይ ዙረን መልሰን እንዳለውም ችግር ውስጥ ነው የምንገባው። የችግር ማሲንቆ ነው የሚከረከርብን። ድጋሚም ደግሞ በማረፊያችን እንደገና ስደትን እንመኛለን ማለት ነው። እና ውዴቶቼ እንደው ልብ እንግዛ ከነው ጀምሮ ማለት ነው። ልብ እንግዛ። የወደፊቱ አልፏል። ከአሁን በኋላ ህይወት ይቀጥላል እና ከዜሮ ተነስተን ደረጃ ላይ መድረስ እንችላለን። ከአሁን በኋላ እንኳን ያለውን ጥንቃቄ ማድረግ አለብን ማለት ነው። የብዙዎቹ ቤተሰቦች እንግዲህ ያያችሁ ነው። ሚዲያ ላይ ብዙ ነገር ይለቀቃል፣ ይፖሰታል፣ ያለቅሳሉ፣ ይጣላሉ እና ብዙ ቤተሰብ ገንዘብን ሴፍ አያደርግም። እንዴት ተዘርጎ ተሰርቶ እንደሚመጣ እዚህ ያለው ድካሙን ስቃዩን ስለማያዩ ብሩን እንኳን ሲያጠፉ እና እንትን ሲሉ ምንም አይመስላቸውም። እንደፈለጉ ነው ተንደላቀው እንትን የሚሉበት ማለት ነው። ምክንያቱም እዚህ እኛ እንዴት አፈርድ የሚበልተን እንደምናገኘው እነሱ ስለማይረዱ ስላላዩት ማለት ነው። እና አይታችኋል ብዙዎቹ ያለቀሱ የስንት አመት የ10 አመት የ11 አመት የ12 አመት ልፋታቸውን ውሃ እየከተቱባቸው ማለት ነው። እና ጥንቃቄ እናድርግ። ትምህርቱ ለኛ ነው። የወር ደመወዝተኛ ነን እና ነገ ደሞዝ ይወርዳልና የዛሬውን ልበታት ነው። በጣም በትክክል እውነታውን ነው የተናገረው። በነገራችን ላይ ኢሳም ዛሬ ላይ እጃችን ላይ ብር ሲኖር አያስችለንም። ሀቂቃ ታመመ፣ እንደዚህ ተቸገረ፣ እንደዚህ ሆነ ሲባል በተለያዩ አገራቶች እንግዲህ ስደተኛ ሞልቷል አይደለ? ከሁሉም በበለጠ አረብ ሀገር ያሉ እህቶች ናቸው የሚረዱት ማለት ነው። አላህ ይጨምርልን፣ አላህ ይጨምርላቸው። ለረጂ አላህ ይርዳው። በእርግጥ ግን ደግሞ የሰው ልጅ የሚረዳው ከተረጅነት ሲወጣ ነው ማለት ነው። አሁን ነገኛም ሄደን ተረጅ ነው የምንሆነው። በቃ መውደቂያችን አያምርም ማለት ነው። ዛሬ ላይ ጥንቃቄ አድርገን ገንዘባችንን ሴፍ ካላደረግን ነገ ጧት ሄደን ችግር ውስጥ ነው የምንወድቀው። ጉልበታችን ልጅነታችን በአረብ ሀገር ካለቀ በኋላ ድጋሚ መልሰን አረብ ሀገርን እንመኛለን ማለት ነው። እና ምን ለማለት ፈልጌ ነው፣ ጥንቃቄ አድርጉ ገንዘባችሁን ማለት ነው። ዝም ብላችሁ አትበትኑ። በተለይ አሁን ላይ ደግሞ በጣም አጭበርባሪውና ሌባው በዝቷል ማለት ነው። እና ሁሉም ጤነኛው ራሱ ቸግሮኛል ወይም ታምሜያለሁ ብሎ እርዳታ እንዲደረግለት ነው የሚፈልገው ማለት ነው። አጭበርባሪው በበዛበት ሰዓት እንኳን ባዳ ይቅርና ቤተሰብ ባልታመነበት ሰዓት ገንዘባችሁን አትዝረክረኩ፣ አንዝረክረክ ሀቂቃ ማለት ነው። ጥንቃቄ አድርጉ።
እና ለመከርከን ምክር ደግሞ ኢሳም ከልብ እናመሰግናለን። ክበርልን ማለት ነው። ምክንያቱም የእሱም እህቶች ተሰደው ስለነበረ ያለውን ነገር አይቶታል እና በጣም ምሳሌ ሰጥቶን የነገረን ማለት ነው። ሀባይብ ይህንን ንግግሩን ተቁም ነገር ወስደን ተግባር ላይ እናውለው እላለሁ ማለት ነው። ከኔው ጀምሮ በነገራችን ላይ ልባችን የሆነ ይራራል። ለምን እንደሆነ አላውቅም እኮ ደግሞ ለምን 5 ሳንቲም አትሆንም? እጃችን ላይ ያለንን ለመስጠት ወደ ኋላ አንልም። እንጃ አረብ ሀገር ያሉ እህቶች ምን አይነት ልብ እንዳለን አላውቅም። አንዳንዴ ግን ማለት ነው በቃ በጣም የዋህነት በቃ ሩህሩህነት በጣም የበዛበት ነው የብዙሃኑ ልብ ማለት ነው። እና ግን ደግሞ አወዳደቃችን የከፋ ነው የሚሆነው ሀቂቃ ማለት ነው። እና ደግሞ ሆኖም ወርቀውም እያየን ነው አይደለ? ብዙ ወንድሞች ብዙ እህቶች ሲያለቅሱ እያየን ነው። እና ትምህርት መውሰድ አለብን። ያው ምከረው እምቢ አለው መከራ ይምከረው የሚባለው ነገር ራሳችን ላይ ከመምጣቱ በፊት ጓደኛዬ ሲታማ ለኔ ብለህ ስማ ይላል ያገሬ ሰው። እና ትምህርት እንውሰድ እላለሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም።